አቤቱ አድነኝ፣ ደግ ሰው አልቋልና ከሰው ልጆችም መተማመን ጎድሏልና። እርስ በርሳቸው ከንቱ ነገርን ይናገራሉ፣ በሽንገላ ከንፈር ሁለት ልብ ሆነው ይናገራሉ። የሽንገላን ከንፈሮች ሁሉ እግዚአብሔር ያጠፋቸዋል። ታላቅ ነገርን የምትናገረውንም ምላሳችንን እናበረታለን። ከንፈራችን የእኛ ነው፣ ጌታችን ማን ነው የሚሉትን ስለ ድሆች መከራ፣ ስለ ችግረኞች ጩኸት እግዚአብሔር አሁን እነሳለሁ ይላል። መድኃኒትን አደርጋለሁ፣ በላዩም እገልጣለሁ። በምድር ላይ እንደተፈተነ 7 ጊዜ እንደተጣራ ብር የእግዚአብሔር ቃላት የነጹ ቃላት ናቸው። አቤቱ አንተ ጠብቀን፣ ከዚህችም ትውልድ ለዘላለም ታደገን። እኔ የምለው ቆይ እዚች ሀገር ውስጥ ብሔርና ሃይማኖት መለየት የማይችል ሰው አለ እንዴ? የማይችል ደንቆሮ አለ እንዴ? አማራ ኦርቶዶክስ ነው። ልክ የሆነ ክርስቲያን ካያችሁ ያ ሰው ያሆነ ኦርቶዶክስ የሆነ ሰው ካያችሁ ለእናንተ አማራ ነው። ለዚህ ነው እንደ አርሲ ውስጥ ይሄ እየተደረገ ያለው ነገር ለዚህ ይመስለኛል ሲመስለኝ። ለምን ይከተላሉ? ምን ባደረጉ ነው የሚከተሉት? እንዴ ተደጋጋሚ በየአመቱ አርሲ ውስጥ ለምን ይከተላል? ማልጎዳኝ ማልበለሰን ኦርቶዶክሲ ማሊፍቶ አርሲ ገሰት አማንቲ ፊ ሰባ አዳም ባሱ ደደምኔ ኦርቶዶክሲ አርጊታኔ አማራ ጀቹዳ አከሲ በሌሳዳ ቆይ ኦርቶዶክሲ ታውን በሌሳዳ ሙ አማራ ታውን በሌሳዳ ማረኮን ኦርቶዶክስ መሆን ችግር ነው እዚህ ሀገር ላይ ወይ አማራ መሆን ጥፋት ነው? ምንድነው ችግሩ እዚህ ሀገር ላይ? ኦርቶዶክስ ስታዩ ደማችሁ የሚፈላ፣ አማራ ስታዩ ደማችሁ የሚፈላ ሰዎች ምንድነው ችግሩ እዚህ ሀገር ላይ? ለምንድነው የምትገሉት ኦርቶዶክስ? ምን አደረጋችሁ? አብሶ አርሲ ውስጥ እንዴ መንግስት ጭራሽ የለም ጭራሽ የለም። የታለ? እሺ መንግስት የታለ? ለምን ይሞታል? ምን ባደረገን አርሲ ውስጥ የሚሞተው ኦርቶዶክስ? አማራስ ቢሆን ለምን ይሞታል? ምን ባደረገን የሚሞተው? መታገል ከቻለ ማለት ችግር ካለበት ችግር ካለው አካል ጋር ነው ሄዶ መጋፈጥ እንጂ ንጹሃን ለምን ይገደላሉ? አባቶች የታላችሁ ነው የገባችሁ? የገደል ገብ ምን ገደል ዋጣችሁ? አዲስ አበባ ዙሪያ የተሰባሰባችሁ የተከማቻችሁ አባቶች የምትባሉ ጠባቂ ነኝ የተባላችሁ ለጠባቂነት እንደው ሆነ ብላችሁ ለጠባቂነትም ከተቀመጣችሁ የታላችሁ አባቶች ሜስ ጅርተን አቦቴን አማንታ ኦርቶዶክስ የሰጅርተን ካንፊንፊኔ ዮኪን ከአዲስ አበባ ዙራ አዲስ አበባ ከንጅርተን የሰጅርተን ሜ ገረም ደምተን ቦላ ከም ሴንተን ማንዱባኔ ባተኔ ሃዱኡናም ሃዱመቱ ገረም ደምተን ሜ ዋቁማፍ ጀዳ የሰደምተን እንዱበተኑ ገርባተኔ ፖለቲከኛን ሲኒሞ ዮኪን አማቤ ፖለቲከኛ ወያ kan siyaasa dubbatu wayyaa be abbootii amantaa nama siyaasa dubbatu wayyaa osoo namni du'u waan takka hin dubbatanii jallistan masqaluma isin qabattan sun